ልምዳችን ያለውን እንማ ናንሰቃለ ከትይደለ እንዴት ነህ ልጄ? ይመስገን እናቴ። የመጀመሪያ ልጄ ነው። የዩቲዩብ ተከታታዮቻችን እንዴት ናችሁ? ሀሳባችን ከተመቻችሁ፣ ቤተሰባዊነታችን ከተመቻችሁ ሰብስክራይብ አድርጉና አበረታቱን። ብዙ አስተማሪ ነገር ከህይወት ልምዳችን ያለውን እንማ ናንሰቃለ ከትይደለ ቅዱስ በቃ አልፈልግም። እሺ ላቁሞ አታውቅም። ሰላም እንዴት ናችሁ? ዩቲዩብ ላይ ይሄን ቪዲዮ የምታዩ ይሄ ቪዲዮ የደረሳችሁ ሰብስክራይብ አድርጉና ቤተሰብ ሁኑን። ከኛ ከህይወት ልምዳችን ያገኘነውን ነገር እንማማራለን። የመጀመሪያ ልጄ ነው እና እስቲ የሆነ ጥያቄ ልጠይቀው ነው ዛሬ። የሚሰማውን ትክክለኛውን ነገር እንዲነግረኝ ነው የምፈልገው። እሺ እንድትዋሸኝ ምናምን አልፈልግም። ያን ጥያቄ ጠይቀሃለሁ። እና ሀሳባችን ከተመቻችሁ ሰብስክራይብ አድርጉን፣ አስተያየታችሁን ስጡን። ስለምታበረታቱን እናመሰግናለን። እና እሺ ልጄ፣ እኔ ለአንተ ምን አይነት እናት ነኝ? ድምፅህን እንዲሰማ አድርግና በደንብ አውራ። ምን አይነት እናት ነኝ ለአንተ? ማለት እንዴት? በቃ ምን አይነት እናት ነኝ እኔ? አንቺ ማለት ለኔ ፐርፌክት እናት ነሽ። በቃ በደንብ አብራራለን። በቃ ምንም የሚጎልሽ ፐርፌክት ብለህ በጣም ትዘርፍራይ ታረከኝ እኮ። አይ የምር ነው። እስቲ ለምሳሌ አሁን እኛ እናቶች በባህሪያችን ራሳችንን ኤክስፕሌን እናደርጋለን በብዙ መልኩ ማለት ነው አይደለ? እኔ እንደዚህ አይነት እናት ነኝ፣ እኔ እንደዚህ አይነት እናት ነኝ እንላለን። ግን ይበልጥ ደግሞ እኛ ከምናውቀው ራሳችንን በላይ ልጆቻችን የሚነግሩን ነገር ትክክል ነው ብዬ ስለማምን ነው ይሄን ጥያቄ ያቀረብኩልህ ማለት ነው። እና እስቲ ንገረኝ የሚሰማህን ማለት ነው። እኔ አልቀየምህም ምንም አይደለም። ስህተት ካለ እንዳርም፣ ያልገባህ ነገር ካለ እንዳስረዳህ ነው ይሄን ጥያቄ ጠይቁ። በቃ ለኔ ምንም አይጎልሽም እውነት። እሺ በቃ ምንም አይጎልሽም። ለኔ ፐርፌክት ነሽ። በቃ ለኛ በቃ ምንም። እኔ አሁን ኃይለኛ ነኝ፣ የዋህ ነኝ እንደ ባህሪሽ። አንቺ ቁጣም አለብሽ። ቁጣ ደግሞ ያስፈልጋል። እሺ ግዴታ ነው። ደግሞ ከቁጣ ባለፈ ደግሞ የዋህ ነሽ። እሺ በቃ ለእናትነት አንቺ ፐርፌክት ነሽ። በቃ ቴንክ ዩ ዌልካም። በጣም እንትን አደረገኝ፣ ኢሞሽናል ያደረገኝ ነው እና አልሆንም ይሄን እንትን ነው። እኔ እና በባህሪ ሁሉም ባህሪ ያለብኝ ብዬ አስባለሁ አይደል? እናትነት ውስጥ ደግሞ ያ ነገር መኖሩ ግዴታ ነው ብዬ አስባለሁ። እና እናትነት ፍቅር መስጠት ነው አይደል? እንደ ጓደኛ መቅረብ፣ ከልጆች ጋር እንደ ጓደኛ መጫወት ነው። አስፈላጊ በሆነ ሰዓት ልክ እንደ ሁኔታዎቹ ራሳችንን ማመቻቸት ማለት ነው የሚመስለኝ አይደለ? ጥፋት ሲኖር ማረም፣ ቁጣ በሚያስፈልግ ሰዓት መቆጣት፣ ኢቭን ቅጣት እንኳን አስፈላጊ ሆኖ ከተገኘ መቀጣት ግዴታ አይደል? እኔ አሁን እንደ ዘመናዊ እናቶች ይሄ ታይም አውት ምናምን የሚሉት ነገር አይመቸኝም። ትክክለኛ ቅጣት፣ በቃ መቀጣት ባለባችሁ ሰዓት ብትቀጡ ደስተኛ ነኝ። ደግሞ አደርገዋለሁ። መቆጣት ባለብኝ ሰዓት እቆጣለሁ። በቃ ፍቅር መስጠት ካለብኝ ፍቅር ሰጣቸዋለሁ። ከነሱ ጋር ሁሉ ልጫወት እችላለሁ። እንደውም እኔ ልብስ እችላለሁ። አንዳንዴ ያለ ሞዳችሁን ሁሉ ላመጣው እችላለሁ። እና እናትነት ሁሉም ነገር ውስጥ አለ ብዬ ነው የማምነው። እናንተ እንዴት ታስባላችሁ?